እሺ ሰላም እንዴት ናችሁ? የተወደዳችሁ የጥበቡ ታፈሰ የዩቲዩብ ቻናል ቤተሰቦች፣ እኔ በጣም ደህና ነኝ። ዛሬም ድንቅ መልእክቶችን ይዤላችሁ መጥቻለሁ። በዛሬው ድንቅ ፕሮግራሞቻችን በጣም እጅግ አስተማሪ የሆኑ ፕሮግራሞችን ይዤላችሁ መጥቻለሁ። እናንተም እነዚህን ድንቅ መልእክቶችን እስከ መጨረሻው እንድትከታተሉ ከወዲሁ እጋብዛችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ የጥበቡ ታፈሰ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ የድንቅ መልእክቶች በየሳምንቱ በፍጥነት ወደ እናንተ እንዲደርሱ የደወል ምልክቷን ተጫኑ። እስከ መጨረሻው ድረስ አብራችሁን ቆዩ። ድንቅ መልእክቶችን አድምጡ፣ ህይወታችሁን ቀይሩ። እስከ መጨረሻው አብራችሁን ቆዩ። አብረን ድንቅ መልእክቶችን እንከታተል። ፈልጌ አይደለም ከእጅ አንድ ጉርሻ እንድንዘልቅ እንጂ እስከ መጨረሻ በቤት አኑረኝ ነው ጸሎቴ። ቢከፋኝ ቢደላኝ ድረስ ነው ቤቴ። ዛሬ ግን ሌላውን ነገር እንተውና በእግዚአብሔር ቃል መነጽር ንስሐ የሚባለውን ነገር እንድናይ ጌታ ይርዳል። የሚያስፈልግ ነገር ስለሆነ ተጽፎልናል። ክብር ለእግዚአብሔር ይሁን። አሜን። ስለዚህ በመመለስ ውስጥ ማረፍ ስላለ፣ በመመለስ ውስጥ ነፃ መውጣት ስላለ፣ በመመለስ ውስጥ ስፍራን ማግኘት ስላለ ዛሬ እንደ እግዚአብሔር ሰዎች ዳግም ተወልደን እንደ ዳንን ሰዎች ንስሐ ለኛ ምንድነው የሚለውን መንፈስ ቅዱስ እንዲያስረዳን እንጸልያለን። ምክንያቱም በስሜ የተጠራው ሕዝብ ራሱን አዋርዶ ቢፈልገኝ ከክፉ መንገዱን ቢመለስ ኃጢአቱን ይቅር እላለሁ እንዳለ፣ ሃሌሉያ፣ ምድሩንም እባርካለሁ ብሏል። ስለዚህ የተስፋ ቃል አለን ማለት ነው። በመመለስ ውስጥ የሚደረግልን የተስፋ ቃል አለን። ሃሌሉያ። ስለዚህ ዛሬ ንስሐን ስናስብ ንስሐ ማለት ምን ማለት ነው የሚለውን ልንጠይቅ ያስፈልገናል። ንስሐ ግን ከሳትንበት ከሄድንበት ያለ መንገዳችን ከተገኘንበት ስፍራ መመለስን የሚጠይቅ ነገር ነው። እነዛ ጠቃሚ ሆነው ያያቸው ሰዎች ጠቃሚ ያደረጋቸው እግዚአብሔር አምላክ በሌሊት እየመጣ የመከራቸው ምክር ይቻላል። ታዋቂ መሆን፣ ሰው ተሳድቦ ታዋቂ መሆን፣ ሰው አዋርዶ ታዋቂ መሆን፣ ተቃዋሚ ሆኖ ታዋቂ መሆን ይቻላል። ነገር ግን እነግርሃለሁ፣ ሳትመከር ልቡን ሀሳብ ሳታገኝ ግን ጠቃሚ መሆን አይቻልም። እግዚአብሔር የሚፈልገው ዝነኛ እንድትሆን ታዋቂ እንድትሆን አይደለም፣ ጠቃሚ እንድትሆን፣ ለቤተ ክርስቲያን ጠቃሚ እንድትሆን፣ ለሀገር ጠቃሚ እንድትሆን፣ ለትውልድ ለቤተሰብ ጠቃሚ እንድትሆን፣ እግዚአብሔር መንግስት ገንዘብ እንድትሆን ነው እግዚአብሔር የሚፈልገው። ታዲያ የጠቃሚነት ምንጩ ምክሩ እንደሆነ ስለሚያውቅ እግዚአብሔር አምላክ ከግርግሩና ከአንዳንድ አንተን ሰቅዘው ከያዙ ውጥረቶች መካከል አውጥቶ በሌሊቱ ጊዜ በዝምታው ውስጥ ወደ አንተ ይመጣል። ለሕይወትህ ትልቁ የደስታ ምንጭ ኢየሱስ ክርስቶስ የሕይወት ማዕከል ማድረግ። ቢኖርህም ባይኖርህም ሪላክስ አድርገህ ትኖራለህ። አሜን። ቢኖርህም ባይኖርህም ደስ ብሎ ትኖራለህ። ደስ ብሎ ትኖራለህ። በእናትህ አውጣ፣ ከጭንቅላትህ ውስጥ ከህይወትህ ውስጥ አውጣ ይህንን ምድራዊ ኮተትን ከህይወት አውጣ። ያ ኮተት የደስታ ምንጭ አይደለም። ያ ኮተት ልትጠቀምበት ትችላለህ በዚህ ምድር ላይ፣ ግን የደስታ ምንጭ ከኢየሱስ ጋር መጣበቅ ነው። አሜን። የደስታ ምንጭ ከኢየሱስ ጋር መዋልና ማደር ነው።
ለዚህ ነው የሌሊቱ ጊዜ ለእግዚአብሔር ምቹ የምክሩ ጊዜ የሚሆነው። ምቹ የምክር ጊዜ ይሆናል። እግዚአብሔር አምላክ በእነዚህ አይነት ሁኔታዎች ውስጥ ብዙዎችን ለቁም ነገር አብቅቷቸዋል። በሌሊት መክሯቸው በቀን አክብሯቸዋል። በሌሊት መክሯቸው በቀን አክብሯቸው በከፍታ ላይ አቁሟቸው ብዙዎችን እግዚአብሔር እንደዚህ አድርጓል። ውሃ በማይቋጥር ወይም ደግሞ ሚዛን በማይደፋ ተራ የልብ ምኞት ዝም ብለህ ስትጋልብ ጓደኞችን የስተትህ ትሩፋት ተጠቃሚዎች ስለሆኑ ተው ተመለስ አይሉህም። ተቀበል ጣጥቅ በርታ ይሉሃል። የዚህን ጊዜ እንዲሁ እንደ ቁም የማይጨበጥ የማይዳሰስ ሞራል እየሰጠ የማይሆን ቼበላ ውስጥ የከተተህን ጎረምሳ ስብስብ ጠቅላላ ይበትነውና ብቻህን አድርጎ ልቡን ሀሳብ ልብ የመከረ ሰብስታንስ የሌላቸውን ነገሮች እያራገፈ ወደ ቁም ነገሩ ወደሚጠቅመው የህይወት ክብር ለዚህ ነው እግዚአብሔር ከእናንተ ጋር ይሁን እንጂ ወገኖች ምንም ውስጥ ገብታችሁ ትወጣላችሁ። ምንም ውስጥ ገብታችሁ ትወጣላችሁ። አሜን። ምንም ውስጥ ብቻ እግዚአብሔር ከእናንተ ጋር ብቻ ጌታ ከእናንተ ጋር ይሁን። እግዚአብሔር ይመስገን። እግዚአብሔር አምላክ የሰው ልጆችን ስለወደደ የሰው ልጆች ደግሞ በኃጢአት ምክንያት ጠፍተን ስለነበረ ከጠፋንበት መንገድ ውስጥ ሊያወጣን አንድ ነገር ነው ያደረገው። እሱ ምንድነው? ስለኛ መከፈል ያለበትን የኃጢአት መስዋዕትነት ሁሉ ለመክፈል ራሱን በመከራ ውስጥ አሳልፎ ሲሰጥ እናያለን። የእግዚአብሔር ፍቅር ወይም እግዚአብሔርን እና እናንተን የወደደበት ፍቅር የመጨረሻው መገለጫው ምንድነው? ክርስቶስ ኢየሱስ ያለፈበት የመከራ ጥልቀት ነው። አያችሁት? የክርስቶስ ኢየሱስ የመከራ ጥልቀት ማለት እግዚአብሔር አምላክ እኛን የወደደበት የፍቅሩን ጥልቀት ማሳያ ነው።